قال مناسب أنا ولا معك سنة سوتي تحازو ويكا مسنا فاميلي ويتفضل عرفت كلنا نهمنا وحدت بجو هزنا عبد عبستت عدل تدكنا كان خعبت فلتت كينت يدينا نوران المكان انت بكيسا نغلو تعقوف كتسكن كتكئ كسارا نعلوف ما انت بكيسا نغلو تعقوف بغلتو كله قصاته كمنا يدماتن نغلو تترنا كتاتح بايتا ولدونا أمازن الصاتف حلنا نكدو أمازن نكدو Okay, go on. It's okay. በአማርኛ ቋንቋና ፕሮግራም ደግሞ ዛሬ ማታ መጥተናል። ሰላም ናችሁ? ጤና ይስጥልኝ። የተወደዳችሁ በሁሉም የዓለማችን ጥግ የምትገኙ ሰላም ሁላችሁም። የማህፀን በአማርኛ የማህበረሰብ ብዙሃን መዳረሻ ዝግጅታችን ነው። ማንቸስተር ከዩናይትድ ኪንግደም አይ ቲንክ ተቋርጧል መሰለኝ። ይሰማችኋል? ያንቺ ድምጽ ይሰማኛል። ኦኬ እናንተ ፖዘር Okay, go ahead. የሚሰማ ከሆነ እንግዲህ እንቀጥላለን። ያለነው በማህፀን በአማርኛ የማህበረሰብ ብዙሃን መዳረሻ ሚዲያ ዝግጅት ነው። እነሆ ከአጭር ጊዜ እረፍት በኋላ በይዘታቸው ልዩ ልዩ አዳዲስ ዝግጅቶችን ሰንቀን በስፋትና በጥራት ተደራሽነታችንን በማዘመን በልዩ መልክ መተናል። እንግዲህ እንደምታበረታቱን ተስፋ እናደርጋለን። በዚህ የሐሳብ ገበያ ላይ በመግባት ሐሳባችሁን በመስጠት በመሸጥ እንዲሁም ደግሞ ይጠቅመናል የምትሉትን ቁም ነገር አዘል የሆኑ ጉዳዮችን በመሸመት ተጠቃሚ ትሆናላችሁ። የተለያዩ እንግዶችን እንጋብዛለን። በተለያየ ጊዜ አስተያየታችሁ እንፈልጋለን። በዚህ የቀጥታ የአየር ላይ ስርጭት በንቃት በመሳተፍ ጥያቄ በመጠየቅ በመደወል እንድትሳተፉ እናደርጋለን። እንዲሁም ቻናላችንን ላይክ እና ሰብስክራይብ በማድረግ እንድትሳተፉ እንጋብዛለን። የዕለቱን እንግዶች ከማስተዋወቂ በፊት ሲሳይ የምትዩ ነገር ካለ ስለ ማህፀን እድል ስጥሽ። አመሰግናለሁ መሰሻይ። ለሁላችሁ በዓለም ውስጥ ባላችሁት ተከታታዮቻችን የማህፀን እስካሁን ድረስ በትግርኛ ነበረ ብዙ የምንሰማ። አሁን ደግሞ ከትንሽ እረፍት በኋላ ወደ በአማርኛ ቋንቋ ደግሞ ጀምረናል። ማህፀን ፐርፐሱ ለሁሉ ህብረተሰባችን ትግርኛ፣ አማርኛ ተናጋሪ ከኢትዮጵያም ከኤርትራም በሚቻለን መንገድ ንቃትን የሚሰጥ ትምህርት እውቀትን የሚያካፍል ማህበር ናትና በአሁኑ ሰዓት ብዙ ቶፒኮች የሚነሱ ለእኛ በስደት ነው ህብረተሰብ እንዴት ብለን እውቀትና ሼር የምናደርግበትን የምንነጋገርበት የምንወያይበትን መንገድና ፕላትፎርም የሚሰጥ ማህበር ነው። ስሙ አንዳንዴ ማህፀን ሲባል ለምን እንዴት የሚለው ጥያቄ ይመጣል። ግን ሁላችን የእግዚአብሔር ፍጥሮች እንስሳም ሆነ የሰው ልጅ ከማህፀን ነው የሚያልፈውና አንድ የምታደርገንና እኩል የምታደርገን ማህፀን ስለሆነ ነው ማህፀን የሚባለው ማህበሩ። ሰው በያለችበት ዓለም ውስጥ እንዳለው ማስረሻ
ያላችሁ ጥያቄዎች እና ያላችሁ አይዲያዎች እና የተለያዩ ነገሮች ብታካፍሉን እኛ ደግሞ በሚቻለን መንገድ እንግዶቻችንን እውቀት ያላቸው እውቀታቸውን ከኛ ጋር የሚያጋሩት እድል እንድንሰጥ እንሞክራለን። ታንኪ ማሰፋ። በጣም አሪፍ። እንግዲህ የዛሬው ርዕሰ ጉዳያችን መጠጥና እርግዝና ነው። በዚህ ላይ ደግሞ በዘርፉ ባለሙያ ጋብዘናል። እንግዳችን ራስሽን እንድታስተዋውቂ ጋብዛለሁኝ። ቴንክ ዩ ማስረሻ። ሰላም ሁላችሁም። ስሜ በአካል እባላለሁ። የሜዲካል ዶክተር ነኝ ማንቸስተር ውስጥ። ዛሬ ስለ መጠጥና ስለ እርግዝና ትንሽ ለማውራት መጥቻለሁ። በጣም አመሰግናለሁ ስለ ኢንቫይት ስላደረጋችሁኝ። በጣም አሪፍ፣ እንኳን ደህና መጣሽ። እንግዲህ በተለያየ የዓለማችን ማዕዘን ሆናችሁ ይህን ፕሮግራም የምትከታተሉ ቅድም እንደነገርኳችሁ ይህ ፕሮግራም ተደራሽ እንዲሆን ሼር በማድረግ እንዲሁም ሳብስክራይብ በማድረግ ተከታተሉን። ቁም ነገር ተጨብጡበታላችሁ። ቀጥታ እስቲ እንግዲህ ወደ ዕለቱ ርዕሰ ጉዳይ በአካል ዶክተር በአካል ይዛን ትገባለች ማለት ነው። ኦኬ፣ ትንሽ ፓወርፖይንት አለኝ፣ እሱን ሼር አድርጋለሁ። ይቅርታ ፓወርፖይንቱ በእንግሊዝኛ ነው የጻፍኩት፣ ግን ሁሉንም በአማርኛ ነው ዲስከስ የምናደርገው እና መሀል ላይ እኔ ጥያቄ ካላችሁ ሬስ ከታች ወይ ደግሞ አቋርጣችሁኝም መጠየቅ ትችላላችሁ በኦዲዮ ላይ። በጣም ጥሩ። ኦራይት፣ እሺ፣ አሁን ሼር አድርገዋለሁ። ይታያችኋል ሁላችሁ? በደንብ ይታያል። ኦራይት፣ የአልኮል ኢን ፕሬግናንሲ የሚለው ፓወርፖይንት ነው አይደል የሚታያችሁ? እርግጠኛ ለመሆን። በትክክል። ኦኬ፣ የስ ትክክል ነው። ኦኬ፣ እሺ። ዛሬ ቅድም ጀመርኩት አልኮል በእርግዝና ወቅት ላይ ስላለው ነገር ነው የምናወራው። ኔክስት ፔጅ። ሶሪ። ይሄ ዛሬ ያዘጋጀሁት ለመማማር ያህል ነው። ብዙ አይዲያዎች ወስደን ሀሳብ እርስ በርስ ሼር ተደራርገን እና ለወደፊት ለምናውቀው ሰው ወይ ለራሳችን የምንጠቀሙ ያህል ነው። ለሕክምና ክሊርሊ ይሄ ለመማማር ያህል ነው እዚህ ያመጣሁት። ግን ሕክምና ፐርሰናል አንድ ለአንድ የሆነ የሕክምና ምክር ከፈለጋችሁ ፕሊዝ ዳይሬክትሊ ዶክተራችሁን ማናገር ይኖርባችኋል። ስፔሻሊ በቅርብ ማርገዝ የፈለጋችሁ ወይ እርግዝና ላይ ያላችሁ ሰዎች። ግን ማንኛውንም ጥያቄም እዚህ ፐርሰናል ያልሆነ ጥያቄ መጠየቅ ይቻላል እዚህ። እሺ፣ ከኢንትሮዳክሽኑ ስጀምር አልኮል ምንድን ነው ከሚለውን ጀምር። መጀመሪያ ምንነቱን እንድናቅ ያህል ማለት ነው። አልኮል በተፈጥሮ ከለር የሌለው የማይያዝ የማይጨበጥ ግን ሜንሊ ከስኳር ቤዝድ ከሆነ ነገሮች የሚወጣ ነገር ነው። አሁን ለምሳሌ በባህላችን ጠላ ይጠመቃል። ጠላው ላይ ስኳር የሚያገኘው ገብስ፣ ስንዴ ወይ ደግሞ በቆሎ ሲገባበት ከዛ ላይ ፈርመንት ያደርጋል። ጠጅም ልክ እንደዛው ከማር ላይ ማለት ነው። እና አንዳንዴ ከጠጅና ማር ያልሆኑ ላይክ ቢራ ቤዚካሊ እንደ ጠጅ ነው፣ አይ ሚን እንደ ጠላ ነው። ዋይን ደግሞ እንደ ጠጅ በባህላችን ማለት ነው። ግን ሌሎች አሉ። አሁን አረቄም ልክ እንደዛው ስኳር ቤዝድ የሆኑ ነገሮች ናቸው አልኮል እንዲፈጠር የሚረዱት። ሌላ እኔ ሁሉ በምታውቋቸው አልኮሎች መሰረታቸው ከስኳር ቤዝ ያደረገ እህል ወይ ደግሞ ዳይሬክትሊ ራሱ ስኳር የሆነ ነገር ነው። ይቆይና ኬሚካል ሪያክሽን ፈጥሮ ወደ አልኮልነት ይፈጠራል ማለት ነው። አንዳንዴ አክሲደንታሊ አልኮል ሊፈጠር ይችላል።
ላይክ ጁሶች አፕል ጁስ ከፔር ላይ የተለያዩ አይነት ፍሩቶች ወደ አልኮል ሊቀየሩ ይችላሉ በዚህ በፈርመንቴሽን በምንለው በመጠንሰስ ፕሮሰስ ማለት ነው እና ቤዚክ ከማናቃቸው ብዙ አይነት አልኮሎች አሉ አልኮል አይደሉም ብለን የምናስባቸው ግን አልኮል የሆኑ ማለት ነው አልኮል በመጀመሪያ ጊዜ ላይ የተፈጠረው የሚባለው አኮርዲንግ ቱ ሳይንስ ማለት ነው ቻይና ውስጥ ነው እና በ7000 ቢፎር ክራይስት ከክርስቶስ ልደት በፊት 7000 ዓመተ ምህረት ላይ የተገኘ እነዚህ የምታዩዋቸው በርሜል ነገሮች ላይክ ጃሮች ማለት ነው እንደዚህ እንዳሉ ሆኖ የተገኙ ናቸው ፎቶ የተነሳው ማለት ነው እና እዚህ ውስጥ አልኮል ተገኝቷል እና የመጀመሪያው አልኮል ተሰራ ተብሎ የሚገመተው ቻይና ሀገር ውስጥ ነው ግን የኛም ሀገር አልተጠናበትም እንጂ ሊኖር ይችላል ዴፊኒትሊ እና አሁን ወደ ከእርግዝና ጋር ወደሚያገናኘው ስንገባ አልኮል እርግዝናን በብዙ መንገድ አፌክት ያደርጋል በመጀመሪያ ሰዓት ላይ ልጅ ሆድ ውስጥ ባለበት ታይም ላይ ከወድም ከወጣ በኋላ ጉበታቸው እንደኛ ፉሊ የጠነከረና ሁሉን ነገር መስራት የሚችል አይደለም አልኮል ደግሞ በጉበት ውስጥ ነው የሚያልፈው ሜሊ ምግብ ስንበላ በጨጓራችን ውስጥ አብዞርብ ተደርጎ በተለያየ ፓርቲ ይሄዳል ልክ እንደዛው አልኮል በጨጓራ አብዞርብ ይደረግና ዳይሬክትሊ ወደ ጉበት ነው የሚሄደው ከጉበት ወደ ብሬን ይሄዳል ለኛ ለትላልቅ ሰዎች ማለት ነው ለልጆች ግን ጉበታቸው ገና ዴቨሎፕ ስላላደረገ መስራት ስላልጀመረ ጉበትን ያልፈውና ቀጥታ ጭንቅላት ጋር ነው የሚሄደው ለዛ ነው አልኮል በፍጹም ይከለከላል የሚባለው በእርግዝናና ከተወለዱ በኋላ ማለት ነው ስፔሻሊ እርግዝና ላይ ያሉ እናት የምትጠጣው ከማህፀኗ ከሷው ልክ ምግብ ለልጇ እንደምትወስደው ዳይሬክትሊ ትወስዳለች አልኮሉም አብሮ ይገባል ያልፋል ይሄ መከላከያ አለ ከእርግዝናና ከልጅና ከእናት ሆድ መሃል ፊልተር አለ ሁሉ ነገር አያልፍም የምትበላውና የምትጠጣውና ያን ፊልተር በቀላሉ ያልፋል አልኮል በጣም ትንሽ ስለሆነ ማለት ነው እና ቀጥታ ልጅ ጋር ይሄዳል ተብሎ የሚገመተው አሁን በስታቲስቲክሱ በአለማችን ላይ 9.8 ያህል ፐርሰንት እናቶች በእርግዝና ወቅት ላይ የተወሰነ ያህል ሌቭል አልኮል ይጠጣሉ ይሄ ሙሉ ዓለም ላይ ማለት ነው በኢትዮጵያ ላይ ግን ከ14.4% ያህል ተብሎ ነው የሚገመተው እኔ ጥያቄ ያላችሁ እስካሁን ሶሪ ዝም ብዬ ሮጥኩኝ መሰለኝ አይ አንድ ጥያቄ ያለኝ ሰው ቅድም እንዳልሽው አሁን አልኮሆል በእርግዝና ጊዜ ማህፀን ላይ ባለው ልጅ አልኮሆል ዝም ብሎ ያልፋል አለችና ፕላሰንታ ወይ እንግዲህ ልጁ ያ ብዙ ነገር ፊልተር የሚያደርገው ነገሮችን ለአልኮሆል በቀላል ያሳልፈዋል ማለት ነው ማለትስ ሊኩዊድ ስለሆነ ነው የሚያልፈው ወይስ አልኮሆል ፓወር ስላለው ነው ቀጥታ ለልጁን ሊጎዳው የሚያልፈው ማለት ያ መከላከያ ያለው ፊልተር ፕሮቴክት የሚያደርገው ለልጁ በማህፀን ላይ ለአልኮሆሉ ግን እንዴት በቀላሉ ሊያልፍ ይችላል ጥያቄሽ እንደገባኝ ከሆነ እንዴት አድርጎ ነው የሚያልፈው ነው ማለትስ ፕሮቴክት የሚያደርገው ፊልተር አለ አልሽ ማለትስ ያለው ልጅና እናት ከምትበላውና ከምትጠጣው ያልፋል ግን ኢዝሊ ያልፋል ሰው ሊኩዊድ ስለሆነ ነው ኢዝሊ የሚያልፈው because ፊልተር ያደርጋል ግን አልኮሆል የሚያልፍበትን ምክንያቱ ኢዝሊ የሚያልፍበት ፓወር ስላለው ነው ወይስ ምን ሊሆን ይችላል ኦኬ አገባኝ ይሄ ፕላሴንታ ብለድ ቤሪየር የሚባለው እንደ ፊልተር ከእናትና ከልጅ መሀል ላይ ፊልተር የሚያደርገው ነገር አሁን ለምሳሌ አንዳንድ እናቶች መድኃኒት ይከለከላሉ ኦልሬዲ የነበሩበት መድኃኒትን ይሄ መውሰድ አትችይም እስክትወልጂ ድረስ ይባላል ወይ ያጠባሽ ይባላል ምክንያቱም ያ መድኃኒት በቀላሉ ያንን ፕላሴንታል ብለድ ቤሪየር የሚባለውን ፊልተር ማለፍ ይችላል ማለት ነው ልክ እንደዛው አልኮልም በተፈጥሮ ቅድም እንዳልኳችሁ የማይያዝ የማይጨበጥ ቮላታይል የሆነ ሊኩዊድ ነው እና በቀላሉ ከውሃ ጋር ውሃ ማለት ላይ ከደም ጋር ይዋሃዳል
ከደም ጋር ተዋህዶ የትኛውም አይነት የሰውነታችን ፓርት ውስጥ ኢዝሊ ሮቴት ማድረግ ይችላል። ስለዚህ በዛ ፊልተር ውስጥም ከደም ጋር ተዋህዶ በቀላሉ ያልፋል ማለት ነው። ጋብርኤላ እጇን አውጥታለች እና ጥያቄ ያለች መሰለኝ። ጋብርኤላ አሚቱኝና። ኦኬ አዎ እሺ። ሰላም፣ አንድ ጥያቄ ምንድነው ስለ ፈርሜንትድ እንትን ፕሮሰስ ስትነግሪኝ ነበርና ዶክተር የሆነ ፐርሰንቴጅ ድረስ ፈርመንትድ የሆኑ ነገሮች ለሆዳችን ለጎት ጥሩ ነው የሚለውን ነገር አንዳንድ ቦታ አንብቤ ነበርና የሆነ ፐርሰንቴጁን ሲያልፍ ነው መጥፎ ሆኖ አልኮል የሚሆነው ወይስ አት ኢች ስቴጅ አልኮሆል ይሆናልና ለሆዳችንም ጥሩ የማይሆንበት ስቴጅ አለ ነው አንደኛው ጥያቄ። ሌላኛው ደግሞ ሲሳይ እንዳለችው እኛ አልኮሆል ስንጠጣ ቀጥታ ወደ ሆዳችን ሄዶ ከዛም በኋላ ነው ወደ ራስ የሚሄደው ባልሳሳት። ለልጁ ግን ቀጥታ ወደ ራሱ ነው የሚሄደው ነው አይደለም? እና ይሄ ነገር አሁን ለምሳሌ አንዳንድ ጊዜ እንዴት ነው የሆነ ነገር ተጠጥቶ ራሴን አመመኝ ነው የሚባለው ወዲያውኑ። ማለት ያ ፕሮሰስ ስፒድድ ሆኖ ነው ወይንስ ስሜቱ ነው ሆድ ውስጥ ገብቶ ነው ከዛም በኋላ ወደ ላይ የሚሄደው? እና እነዚህ ሁለቱ ነበሩ ጥያቄዎች ለአሁኑ። ኦኬ ኦኬ ሌላ ጥያቄ አለ? ኖ ለአሁኑ ይሄ ነው። አመሰግናለሁ። ይቅርታ። ለመጀመሪያው ጥያቄ እያንዳንዱ ፈርመንት የምናደርገው ነገር አልኮል ይሆናል ማለት አይደለም። አልኮል ለመሆን ብዙ ነገሮች ኮምባይን መደረግ አለባቸው። ግን ሜይንሊ ስኳር ቤዝ ያደረገ ነገር ነው አብሮ የሚቆየው እና አልኮል ሌቭል መለኪያ እንትኖች አሉ፣ ግሬዶች ወይ ስትሪፖች አሉ። በእንትን ይሄ ልክ እንደ አየሩንም ልክ እንደ ቴምፕሬቸር አየሩንም ቼክ የሚያደርጋለ ወይ ወረቀት ዲፕ አድርገን ከለሩን ይቀይራል። ምን ያህል አልኮል ሌቭል እንደሆነ ማያ እንትኖች አሉ ኦንላይንም የሚገኙ ማለት ነው። እና ቤት ውስጥ ፈርመንት ምን አሁን በቆልት ታውቃላችሁ አይደል? ነው ላይክ በቆልት ባቄላ እሱ ነው ጥሩ ሲባል የሰማሁት። ትክክል። እሱ አሁን አይሆንም፣ ብቻውን አልኮል ሊሆን አይችልም። ኦኬ የፈለገ ያህል ቢቆይ ማለት ነው። ብንተው በቃ ያድጋል ወይ ይበሰብሳል እንጂ ወደ አልኮልነት አይቀየርም። ኦኬ ስኳር ኮምቢኔሽን ሲኖረው ነው ወደ ይሄኛው መጥፎ አልኮሆል ማለት ወደ አልኮሆል የሚቀየረው ማለት ነው። እና ያው ፈሳሽ ያስፈልገዋል ሊኩዊድ አብሮም የሚሆን እና ብዙ አንድ ሜን ዋናው ነገር ነው እንጂ ስኳር ብቻውን አልኮል ይሆናል እያልኩ አይደለም። ማር አሁን ለምሳሌ ስኳር በውሃ በጥብጠን ቁጭ ብናደርገው ጠጅ አይሆንም። ማርን ግን በጥብጠን በውሃ ዝም ብለን በጥብጠን ቁጭ ብናደርገው የተወሰነ ያህል ሌቭል አልኮል ይፈጥራል። በደንብ ጠጅ ባይሆንም ይሁን ብርዝነቱ ከብርዝና ጠጅ መሀል ላይ ነገር ለስለስ ያለ ጠጅ እንደሚባለው አይነት ነገር ይሆናል። ግን ሌሎች ነገሮች ያስፈልጉታል ፉሊ አልኮል ለመሆን ማለት ነው። ላይክ እሺ አመሰግናለሁ። ስለ ወደ ራስ መሄዱ እና ቀጥታ ወደ ሆድ መግባቱ ስለ አልኮል ነበር ሌላኛው ጥያቄ። እዚህ አንደኛው ነገር ዳይሬክትሊ ያልፋል ጉበትን ያቺ ጉልበት ጋር ትንሽ የሚቀነሰው ፓርት አይኖርም ለልጆች ማለት ነው። እኛ አሁን ስንጠጣ የሆነ ያህል ፐርሰንት ጉበታችን አብዞርብ ያደርገዋል። የቀረው ደግሞ ያልፍና ራሴ ደረሰኝ ትንሽ ሞቅ ብሎኛል አሁን እንላለን፣ ጭንቅላት ጋር ሲደርስ ማለት ነው። ከዛ ከጭንቅላትም ያልፍና ደግሞ ነርቮችም ጋር ይደርሳል ታች። ግን ልዩነቱ ምንድነው? የኛ ብሬን ፉሊ እንትን አድርጓል እድገቱን። የነሱ ብሬን ግን ኤቭሪ ሰከንድ ኤቭሪ ሚኒት እያደገ ነው። አዲስ ኒውሮኖች አዲስ ነርቮች እየተፈጠሩ ነው። እና አልኮል ምን ያደርጋል? የነዛን ኒውሮኖች የነዛ ነርቮች አዳዲስ መፈጠርን ያቋርጣል ማለት ነው። ወይ ደግሞ ሮንግሊ እንዲፈጠር ያደርጋል። በጣም በኋላ ላይ በደንብ ዲስከስ አደርገዋለሁ ምን አይነት ችግር እንደሚያመጣል እያንዳንዱ ፓርት ላይ ማለት ነው። በጣም አመሰግናለሁ። ሶሪ
ኦኬ ይሄንን አይተናል። አንድ ከ10 ሴቶች የተወሰነ ያህል ሌቭል አልኮል ጠጥተናል የሚል ሪፖርት አለ። ከ10 እርጉዞች ወይ አጥቢ እናቶች አንዳቸው የተወሰነ የሆነ ሰዓት ላይ የሆነ አልኮል ቀምሻለሁ ይላሉ። ይሄ ስታቲስቲክሱ የሚያሳየው ነው። አሁን ቅድም ወዳለው ቅድም እስካሁን ያወራሁት ልጁ ላይ ዳይሬክትሊ የሚያመጣውን ነገር ነው፣ ሆድ ውስጥ እያለ ማለት ነው። ግን በአጠቃላይ የሚያመጣቸውን ችግሮች ደግሞ እዚህ ጋር በደንብ እናወራለን። በመጀመሪያነት ገና ልጅም ኦልሬዲ እርግዝና ሲረገዝ ልጅ አለ፣ ግን ፉሊ 24 ሳምንት ሳይፎ ነው ፉሊ ልጅ ብለን የምንለው አሁን በዩኬ ጋይድላይን መሰረት ማለት ነው። እዛም ሳይደርስ ምን ሊፈጠር ይችላል? የመጀመሪያው ውርጃ ነው። ድንገት ሰደንሊ ደም መድማት ወይ ህመም እና መጨረሻ ላይ አላስፈላጊ ያለቀኑ የሆነ ውርጃ ማለት ነው፣ ሚስኬሬጅ የምንለው የመጀመሪያ። ቀጥሎ ደግሞ ሁለተኛው እና ከባዱ ደግሞ ሁሉም ከባድ ናቸው። ሁለተኛው ደግሞ ያለቀኑ ያለ ጊዜው መወለድ ማለት ነው። ኖርማሊ ከ37 እስከ 40 ኖርማል ቀን ብለን የምንለው ነው። አንድ ልጅ ብቻ ከሆነ፣ ሁለት መንታዎች ከሆኑ 34 35 ከዛም በታች ዲፔንዲንግ ተርሚናል ልንል እንችላለን። እና ከዚህ ቀኑ ሳይደርስ ሙሉ ለሙሉ ሳያድግ ምጥ ይመጣና ልጁ ይወለዳል። ሌላኛው ችግር ማለት ነው። ሶስተኛውና ሌላው ከባዱ ደግሞ ተብሎ ያለው ልጁ ኪሎ ከሚፈለገው በላይ በታች ነው የሚሆነው። በጣም ያነሰ በጣም ትንሽ ልጅ ማለት ነው። ኖርማሊ ጊዜው ደርሶ ልክ 9 ወር ላይ ሲወለድ ትንሹ ተብሎ በሕክምና የሚቀመጠው 2.5 ኪሎ ነው። ከዛ በታች ያለ ሁሉም ልጅ ሎው በርዝ ዌይት እንለዋለን፣ which is በጣም ያነሰ ለእድሜው ለመወለጃ ጊዜው ያነሰ ማለት ነው። የመጨረሻው እዚህ ላይ ሊስት ያደረኩት እና ከተወለደ እስካሁን ያሉት ስቴፕ ባይ ስቴፕ እየሄድኩ ነው ከእንትን ጀምሮ። የመጨረሻው ፉሊ በቃ ሁሉንም ጨርሶ ፕሮሰሱን ጨርሶ ከተወለደ በኋላ ደግሞ ያለው ነገር ፊታል አልኮል ስፔክትረም ዲስኦርደር የምንለው ነው። እሱን አሁን ኔክስት በደንብ ዲስከስ እናደርጋለን። ጥያቄ ወይ ያልገባችሁ እንድደግም ወይስ ልቀጥል? ቀጥይ። ፊታል አልኮል ስፔክትረም ዲስኦርደር ብለን የምንለው ብዙ ነገሮች በአንድ ላይ ያካተተ ነው። ቅድም ስላችሁ አሁን ሜይንሊ ያወራሁት ስለ ብሬን ነበረ፣ እዚህ ኒውሮሎጂክ ኮምፕሊኬሽን ላይ ያለው ማለት ነው። ግን አሁን እዚህ ጋር ከመጀመሪያው ጀምሬ ሳወራ ፊዚካል ሙሉ የአካል ላይ የሚያመጣው ጫና፣ አንደኛ ነገር ፊት ላይ የፊት ገጽታ መቀየር ያመጣል። ፊት በጣም ማነስ፣ ጭንቅላት ሳይዝ ከኖርማሉ ያነሰ ማይክሮሴፋሊ የሚባል ችግር ያመጣል። ጆይንት ላይ መገጣጠሚያ በጣም ያልጠነከረ መገጣጠሚያ፣ ይሄ ልጅ ሰነፍ ነው፣ ሌሎቹ ልጆች ሲሮጡ እሱ አይሮጥም፣ ሌሎቹ ደረጃ በደንብ ሲወጡ እሱ ቶሎ በጊዜ ሰዓቱን ጠብቆ አልወጣም። አጥንት መቀጨጭ ወይ ደግሞ የቫይታሚኖች ችግር አጥንት ላይ፣ ጡንቻ ላይ የጡንቻ በደንብ አለመዳበር፣ ጡንቻቸው በደንብ ካልዳበረ ልክ ቅድም ያልኳቸው ነገር ለመሮጥ እንደ ሌሎች እድሜዎች ሩጫቸው ይቀንሳል፣ መዝለል ላይ ይቀንሳሉ፣ ቶሎ በእድሜያቸው አይዘሉም፣ ጥንካሬ አይኖራቸውም። ትንሽ የሰነፈ ነው ሁሉ ነገራቸው፣ የሰነፈ ይሆናል ፊዚካል ሰውነታቸው ማለት ነው። ሌላ ፌስ ላይ ቅድም ያልኩት ፌሻል እዚህ ጋር በደንብ አወራዋለሁ። ፊት ላይ ምን ያመጣል? አንደኛ ጭንቅላት ቶታሊ ሙሉ ጭንቅላት ማነስ ብያለው። ይሄ ማይክሮሴፋል የምንለው ሙሉ ክብ ስናየው ያነሰ ማለት ነው። ፊት ማነስ፣ ይሄ የፊቱ ገጽታም ከሌላው ፊት ለእድሜው ያነሰ። አፍንጫ እዚህ ጋር ፊቴን ታዩታላችሁ አይደል?
ኦኬ በዚህ ላይ ሳይዋል እዚህ ጋር የተደፈጠጠ ላይክ እና አጭር ኖርማሊ ጄኔቲካሊም ይሄ ጎራዳ ነው እሱ ምን ምንለው አለ ግን ከዛም ትንሽ ወጣ ያለ አይነት ኦቨር ጎራዳ መሆንና እዚህ ጋር መደፍጠጥ ይሄ እዚህ አፍንጫ ጋር መደፍጠጥ እዚህ ጋር ከአይናችንና ከቅንድብ በታች ያሉ ቆዳዎች ፎልድ ስኪን ፎልድ መብዛት ይሄ ኖርማሊ አንድ ፎልድ ሊኖር ይችላል ከዚህና ከቅንድብና ከአይን ሊድ በላይ መሃል ላይ ማለት ነው ግን የተደራረበ ፎልዶች እዚህ መሃል መኖር በሁለቱም ሳይድ ከንፈር የላይኛው ከንፈር ስፔሻሊ የላይኛው በጣም መሳሳት ፍላት ከንፈር እዚህ መሃል ላይ ከአፍንጫና ከከንፈር የላይኛው ከንፈር መሃል ላይ የሆነ መስመር አለ አይደል ኖርማሊ እንደዚህ ስነካው አፍንጫቸው መስመር አለው በዚህ አፌክት የተደረጉ ሰዎች ፍላት ነው የሚሆነው እዚህ ጋር ምንም እንትን አይኖርም መስመር አይኖርም ይሄኛው ፓርት በደንብ አለመጠንከር እና ጠንካራ የጠነከሩ ምግቦችን ለመብላት ብዙ ጊዜ ያስቸግራቸዋል ለእድሜያቸው በእድሜያቸው አሁን እንደ 4 ዓመት መብላት ያለበትን ጠንካራ ምግብ ያ ልጅ በደንብ ላያኝክ ይችላል የጥርስ ችግር ሳይሆን ይሄ አገጭ ነው የሚባለው አይደል በደንብ አለመጠንከር ማለት ነው አገጫቸው በደንብ ማለት ስለማይሆን ስትሮንግ የሆነ ምግብ ለመብላት ይከብዳቸዋል እና ይሄንን ያመጣል ሌላ ፎቶ እዚህ ጋር አሁን ለምሳሌ እንደ የስኪን ከለር እና እንደ እንትናችን እንደ ዘራችን ይለያያል ሁሉም ግን አሁን እቺኛዋ ልጅ ላይክ ኖርማል ዋይት ልጅ ናት ግን ከንፈሯ በጣም እዚህ ጋር ያያችሁት ፍላት ነው ምንም መስመር የለውም ይሄኛው ትንሽ ያለው ግን እንትን ፍላት ነው ይሄኛው ፍላት ነው አፍንጫ በጣም ጎራዳ መሆን እዚህ ጋር መደፍጠጥ እንትን የለውም ወደ ላይ ይነሳ ፍላት ነው የሚሆነው አይን ጋር ያልኳችሁ ይሄ መሃል ላይ አይን ከቅድም እዚህ ጋር ፎቶ በደንብ አይታይም ግን ፎልዱ በአይን ብታዩ ታውቁታላችሁ ላይክ የተደራረበ ነው የሚሆነው ፎልድ እዚህ ጋር እና ለእድሜያቸው እነዚህ ልጆች ፊታቸው በጣም ትንሽ ነው የተቀመጠው ማለት ነው እዚህ ጋር ኒውሮሎጂካል ደግሞ ብለን ስንገባ ዋናው ለርኒንግ ዲስኤቢሊቲ ነው የትምህርት ለርኒንግ ዲስኤቢሊቲ ትምህርት ብቻ አይደለም ላይክ ሶሻል ላይክ ከሰው ጋር ከብዙ ነገሮች ትንሽ ወደ ኋላ ይቀሩ ነው የሚሆኑት ላይክ ልብሳቸው መልበስ ጫማ ማድረግ እቃቸውን አንድ ላይ መሰብሰብ ሌሎች ልጆች ከሚያደርጉት አጠቃላይ ነገሮች ትንሽ የዘገየ ነው የሚሆነው የነሱ እድገት ማለት ነው አጠቃላይ ሲታይ እና ትምህርት ቤትም ሲገቡ ደግሞ ትምህርት ላይ ያላቸው እንትንም ትንሽ ሰነፍ ያለ ነው የሚሆነው አቴንሽናቸው የመያዝ አቅማቸው እና የማስታወስ አቅማቸው ትንሽ ከሌላው ዘግየት ያለ ይሆናል እርሊ እድሜያቸው ላይ ደግሞ እያሉ ቶሎ አፍ አይፈቱም ብዙ ጊዜ እሱ አፉን አልፈታም ኖርማሊም አፍ ላይ ፈታ ይችላል ብዙ ይሄ የምላችሁ ነገሮች ይሄን ያለው ሰው አልኮል ችግር አለበት ማለት አይደለም ብዙ ነገሮች ይሄን ያመጣሉ ግን አልኮልም ይሄን ያመጣል on top of ሌሎች ነገሮች ነው ዛሬ ያወራን ያለ ነው sorry ይሄ መጨረሻ ላይ ኢሞሽናል ሬጉሌሽን ከሰው ጋር ያላቸው ሶሻል ኢንተራክሽናቸው ከብደ ጓደኛ መያዝ ወይ ጓደኛ ይዞ ሎንግ ጓደኛ መቀጠል ስሜታቸውን እንዴት ማውጣት እንደሚችሉ ወይ ደግሞ ላይክ ቢበሳጩ ኖርማሊ አሁን አንዳንድ ባስ ውስጥ እያለን የሆነ ሰው ቢያበሳጭን እንችለዋለን ምክንያቱም it's inappropriate መጮህ ባስ ውስጥ ወይ ቤታችን ሄደን ልንጮህ እንችላለን እነዚህ በዚህ አፌክት የሚሆኑ ሰዎች ኢሞሽናቸውን ሬጉሌት ማድረግ ይከብዳቸዋል ላይክ ልክ ያልሆነ ኢሞሽናል ሪአክሽን የተለያየ ወይ በጣም ኦቨር ዝም ይላሉ ወይ ኦቨር ኤክስፕሎድ ያደርጋሉ ብቻ ከኖርማሉ ወጣ ያለ ኢሞሽናል ችግር ይደርስባቸዋል እና ጓደኛ መያዝ ሪሌሽንሺፕ መያዝ ኤኒ ከስራ ቦታ ላይ ካለቃ ጋር ሪሌሽንሺፕ ኤኒ ካይንድ ኦፍ ሪሌሽንሺፕ ሶሻል ስኪል ይከብዳቸዋል ሶሻሊ ትንሽ ለየት ያለ ባህሪ ያሳያሉ በፖዚቲቭም ሊሆን ይችላል ወይ ደግሞ በኦቨር በመሆንም ሊሆን ይችላል ወይ ደግሞ ራሳቸውን ትንሽ በማሸሽ ከሁለት ባንዱ ማለት ነው ኤኒ ጥያቄ እዚህ ጋር
አንድ ጥያቄ አለኝ። ፊዚካል ዲስኤቢሊቲ ሊፈጥር ይችላል። ሶ ፎር ኤግዛምፕል የጆሮ መስማትና የአይን ችግር ሊፈጥር ይችላል በአልኮል የተነሳ ማለት ነው። በእርግዝና አልኮልና ከተጠቀመች የመስማትና ሂሪንግ ሳይት የመጥፋት ሊያጋጥም ይችላል ወይስ ነው? ኖ እስካሁን በማውቀው ሂሪንግ ችግር አያመጣም አልኮል። ሳይት ችግርም አያመጣም። ግን ስፒች ችግር ያላቸው ሰዎች ብዙ ጊዜ ስፒች ማለት የአፍ የመፍታት ችግር ያላቸው ሰዎች ብዙ ጊዜ የጆሮ ችግርም አብሮ ሊኖራቸው ይችላል በተለያየ ነገር ማለት ነው። ግን ዳይሬክትሊ አልኮሉ የፈጠረው ነገር አይደለም። አይን ላይ ልክ ያልኳችሁን ፌሻል የውጫዊ እንትኑ ነው እንጂ ዲስትራክት የሚያደርገው ይሄ ቪዥዋል አኩዊቲ የማየት ችሎታቸውን ዳይሬክትሊ እንትን አያደርግም፣ አይጎዳም። ግን ኢንዳይሬክትሊ እነዛ ነገሮች ሊከሰቱ ይችላሉ በሌላ የነርቭ ኒውሮሎጂክ እንትን ስለሚያመጣ ማለት ነው። በሌላ ኒውሮሎጂካል አስፔክት ስላለ ፖሲብሊ ግን ሊያጋጥም ይችላል ማለት ነው። ዳይሬክት እንትን አይደለም። ይሄ ኦቶቶክሲክ ኢፌክት የለውም። ቅድስትና ገብርኤላ እጃቸውን ብድ አስታርገዋል። ቅድስት ባንቺ ልጀምር ጥያቄ ካለ? ኦኬ እሺ፣ ቴንክ ዩ። በጣም ደስ ይላል ገለጻው፣ በጣም ደስ ይላል። ብዙ ማላቃቸውን ነገሮች ነው የተማርኩት። አሁን እንደዚህ እንትኑ አዌርነሱ አልነበረኝም እውነት ለመናገርና እንደገለጸችው የአልኮል ተጽዕኖ እንደዚህ አሁን ልጆች ላይ ስፔሻሊ የፊዚካሊ የሚያመጣባቸውን አሁን የፊት ገጽታቸው ጋር ካለው ነገር ተያያዥነቱን ብዙ እንትኑ እውቀቱ አልነበረኝም እና ጥሩ ገልጸሽዋል። ሞር ኦፍ ላይክ ከእንትን መጠጥ ሲጠጡ ላይክ ምን ያህል ፐርሰንቴጅ መጠጥ ነው ይህን ያህል ጉዳት ተጽዕኖ ሊያመጣ የሚችለው? ላይክ ፎር ኤግዛምፕል አንድ እናት ቤቢ ጀስት ሊትል ድሮፕ ልትቀምስ ትችላለች እርጉዝ በሆነች ጊዜ ምን ያህል አፌክት ያደርጋታለን መውሰዷ? ኦር ላይክ ሃው ሎንግ አልኮል ብትወስድ የአንድ ቀን መጠጥ ሊሆን ይችላል። አማውንቱ የመጠጡ አማውንት ምን ያህል ላይክ አንዳንድ ጊዜ ይህን ያህል ፐርሰንቴጅ ይባላል። አንዳንድ መጠጦች ደግሞ ነን አልኮሊክ ተብለው ወይ ሎ ፐርሰንቴጃቸው ተደርጎ ይጠጣሉ እና ያስ ምን ያህል ተጽዕኖ አለው? ለምንድን ነው ይህንን ያልኩት? አሁን ስትገልጪው አንዳንድ ጊዜ ኮንፊዥኖች ይኖራሉ። ብዙ ሰዎች ያለው አልኮል እየጠጣው አይደለም ይሉና ነን አልኮሊክ ነው ይሉሻል። ግን ደግሞ ሲሚላርሊ ልክ የአልኮል ባህሪ ያለው ካራክተር ያለው እንደውም ሞር ኦፍ ላይክ እንደ አዲክሽን የሚሆን አይነት ነገር ሲጠጡ ይታያል። እንደተባለው ደግሞ ቅድም ገልጸሽዋል። አሁን የኛ ሀገር ካልቸራል የሆኑ መጠጦች አሉ። ለምሳሌ ጠላ፣ ጠጅ ስናያቸው ስፔሻሊ ጠጅን እንኳን ወደ አልኮል ይመደባል። ግን ነው ይሄ ምንም ችግር የለውም አልኮልነት የለውም የተሰራው ከዚህ ማቴሪያል ነው ተብሎ ላይክ ይሄንን ላይክ ገብስ ነው የሚሰራው፣ በቆሎ ነው የሚሰራው፣ ለጤናችን ይሄ ጥቅም አለው እንደውም ጠጡ ደም ይሞላል እየተባለ ይጠጣል ስፔሻሊ ጠላ ላይ እና እንዳልሹ ፈርመንት ሲደረግ ደግሞ አልኮል የመሆን ባህሪ ያለው እና ያንንስ ላይክ አንደኛ እንትኑ ሊሚቱ ምን ያህል ነው ይሄንን ተጽዕኖ ሊያመጣ የሚችለው? ምን ያህል ጊዜ ሲጠጡ ነው ያ ነገር ሊሆን የሚችለው? ሁለተኛ ደግሞ በእርግዝና ወቅት ሲጠጡ ብቻ ነው ወይ ይሄ ነገር ሀፕን የሚሆነው? ኦር ላይክ አንድ ሴት እርጉዝ ከመሆኗ በፊት ፕሮባብሊ የአልኮል አዲክሽን ፕሮብሌም ሊኖርባት ይችል ይሆናል እና ሎንግ ተርም ስትጠጣ ቆማ በእርግዝና ወቅት መጠጡን ልታቆመው ትችላለች። በዛ ሂደት ላይ እርጉዝ ስትሆን ፕሮባብሊ ልታቆመው ትችላለች። ሜቢ 3 ወር ሊሆናት ይችላል። የሆነ ከሆነ ዊክስ በኋላ ልጀምረው ትችላለች እና ያስ ምን ያህል ተያያዥነት ይኖረዋል? አሁን አንቺ ከሰጠሻቸው ነገሮች ጋር ላይ ምን አይነት ግንኙነት ይኖረዋል? ቴንክ ዩ። በጣም ጥሩ ጥያቄዎችን ነው የጠየቅሽው። በኋላ ላይ ገባባቸው ነበር፣ ግን አሁን ስለጠየቅሽ እዚሁ እንጨርሳቸው። በመጀመሪያ ላይ ምን ያህል ፐርሰንት ነው ይሄንን ችግር ሊያመጣ የሚችለው የሚለው ኤኒ ፐርሰንት ላይክ 1% ራሱ ይሄንን ችግር ሊያመጣ ይችላል። there is no
like 2% 5% is safe ተብሎ ወይ አንድ ቢራ ወይ አንድ ጠላ ወይ አንድ ዋይን is safe 9 ወር ሙሉ ብሎ የሚባል ነገር ፍጹም የለም። obviously ብዙ የጠጣ ሰው ኢፌክቱ የበዛና የከበደ ሊሆን ይችላል። ይሄ ፊታል አልኮል ሲንድሮም ብዬ የምለውን ለምሳሌ ይሄንን ብቻ አንድ እንደ ኤግዛምፕል አድርገን ብናወራ ይሄ ሌቭሎች አሉት። ማይልድ፣ ሞዴሬት፣ ሲቪር፣ ቀለል ያለ፣ ከባድ የሆነ፣ በጣም ከባድ የሆነ ማለት ነው። ቅድም ያልኳቸው ነገሮች ሁሉ በከባዱ ላይክ ፉሊ ዲሴብልድ ሊያመጣ ይችላል፣ ማይልድ ዲሴቢሊቲ ሊያመጣ ይችላል፣ ወይ ደግሞ ሞዴሬት ዲሴቢሊቲ ሊያመጣ ይችላል። ያ የሚሆነው ሃው ማች በጠጣች በሚለው ነው። አንድ እሱ ነው። ሁለተኛ like 0% ነው በቃ throughout the pregnancy 0% ነው መሆን ያለበት። እርግዝና ላይ ብቻ ሳይሆን ከወለደች በኋላ እስከምታጠባ ማጥባት እስከምታቆምበት ታይም ድረስ 0 አልኮል ኮንሰምፕሽን ነው መሆን ያለበት። በተለምዶ አንቺ እንዳልሽው እውነት ነው። ጠላ፣ ቢራ በኮካ በስፕራይት ቢራ በእንትን ለጡት ጥሩ ነው። ከ3ኛ ትራይሜስተር ከ6 ወር በኋላ ያለ እርግዝና ላይ ትንሽ ያማራትን ነገር ትንሽ የኔ ቆማል ሰላም ቆመዋል መሰለኝ። I don't know what happened. What subject ባካል ኮኔክሽን መሰለኝ በሱል ቢባ ለምትታዘቡን ሰዎች ካላችሁ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ወይ መደወልም ትችላላችሁ። ዶክተር ባካል እስክትመለስልን I think የኮኔክሽን ችግር መሰለኝ ግን ትመለሳለች። ያቀረብሽው ጥያቄ በጣም ኢምፖርታንት ነው ቅድስት ቢካዝ አንዳንዴ አንድ ብርጭቆ የሚባለው ነገር ጥያቄ ምናምን ሊሆን ይችላል እና አንድ ብርጭቆ እኮ ምንም አያደርግም የሚል ብዙ ሰው ትሰሚያለሽ እና የለውም የሚባለው ነገር ኖን አልኮሆል መሆኑ ይመረጣል እስክትመለስ ድረስ ማለት ነው። ምስሎች ካለ ጋብርኤል አዲስን ብድግ አድርገሽ ነበር ጥያቄ ካለ ኮሜንት ካለ በማስረሻ እኔም እንግዲህ ጥያቄዎቹን ሁሉ እየወሰዳችሁብን ተቸገርን። በጣም እንግዲህ ሶሪ አይ ቲንክ ኔትወርክ ነው መሰለኝ። አሁን ይታያል አይደል? ስላይዱ ይታያችሁ? ይበልጥ ስላይዱ ሼር አድርጊው ስላይዱ ቬሪ ኢንትረስቲንግ ብዙ ነው የተማርኩት። ተንጋር እንኳን መጠጥ እንኳን አልወድም ብያለሁ። ጠላውም ደጅም ስለማልወድ እንጂ እግረ መንገዳችን እንግዲህ ስላይዱ እስኪመጣ ድረስ እኔም ጥያቄ አለኝ። አሁን አይደለም ስላይዱ መጥቷል ደርሷል። ተጨማሪ አድርጌ ያው እዚሁ ከዚህ ስላይድ ሳንወጣ የኔንም ሀሳብ ልጠይቅ ብዬ ነው እና አሁን ይሄን በማወቅም ሆነ ባለማወቅም እንግዲህ ማህበረሰባችን ካለውም የተለያዩ ተጽዕኖዎች አሉ። ባህላዊ እምነት እና የተለያየ እንደዚህም የጓደኛ ግፊት አለ፣ ወጣትነት አለ፣ በርካታ ተጽዕኖዎች አሉና በዚህ ተጽዕኖ ይወድቃሉ። ግን ዞሮ ዞሮ የሚወለደው ጨቅላ ላይ ነው ይሄ ተጽዕኖ የሚመጣው። እንደተባለውም ቅድም ስፔሻል ስፔክትረም ዲስኦርደሮች አሉ፣ የተለያዩ ውስብስብ የሆኑ እዚህ እንትን ላይ የሚገናኙ እና እንዴት ነው እኔ አሁን ትንሽ አወዛጋቢ ሊሆን ይችላል። ቀደም እንደተባለው አሁን ኦቲዝም አለ የተለያየ ከዛ ጋር እንዴት ነው መለየትና እነዚህ ልጆች ድጋፍ የሚያገኙበት በዚህ አፌክትድ መሆናቸውን ወይም የዚህ ተጽዕኖ የመጠጥ እርግዝናው ተጽዕኖ የደረሰባቸው መሆኑንና ትክክለኛውን እርዳታ የሚያገኙበትስ መንገድ አለ ወይ? ቴንክ ዩ ማስሬ። ወደ ሌላ ጥያቄ ልቀጥል ወይስ ያንተን ልመልስ መጀመሪያ? መቀጠል ትችላለሽ። እሺ ያንተን ቅድም ያወራሁት ሰምታችሁኛል ወይስ ድጋሚ ወደኋላ ተመልሼ ምን ያህል ሌቭል ነው ሴፍ የሚለው?
ተቋረጠ ኔትወርኩና አይ ዶንት ኖ ተቋርጦብናል። የተቋረጠው ቀጥይና እሺ ከቅድሙ ስመለስ 0% ነው የሚቻለው ምንም ያህል ፐርሰንት 2% 5% አንዳንድ ቢራዎች አሁን ልክ ቅድም እንዳልሽው ሎው ሌቭል ላይክ ኖርማሊ 4.7 5% ነው አልኮል ያለው ቢራ አንድ ቢራ ማለት ነው ሎው ሌቭል ቢራ አለ 2.5 ምናምን ፐርሰንት ዋይንም ልክ እንደዛ ሎወር ሌቭል ጠላ ብርስ ላይክ ትንሽ ነው ችግር የለውም ለጥጥሩ ነው ካማረሽ ጠጪ 6 ወር በኋላ ችግር የለውም የሚባሉ ነገሮች አሉ which is absolutely ትክክል ያልሆነ ነገር ማለት ነው ኢፌክቱ የሚመጣው አዶኖን ከሰማችሁኝ ሲቪር ሞደሬት ማይልድ ብለን ከትንሽ እስከ ትልቅ አለ ይሄ ስፔክትረሙ ወይ ደግሞ ውርጃም ከሆነ መቀጠል እርግዝናው ሊቀጥል የሚችልበት አይነት ውርጃ ያለ ሲምፕተሞች አሉ ግን በህክምና ድጋፍ እርግዝናው ሊቀጥል ይችላል ምን ያህል አልኮል ጠጣች የሚለው እሱን ይወስነዋል ላይክ ብዙ የጠጣች ሴት obviously it's difficult እርግዝናውን ለማስቀጠል ሊወጣ ይችላል unfortunately ስፔክትረሙ ልክ እንደዛ በጣም ይከፋ ሊሆን ይችላል ብዙ የጠጣች ሴት ከእርግዝና በፊት የጠጣችው እርግዝናው ላይ ችግር ያመጣል ወይ አያመጣም ልክ እርግዝናውን ያወቀችበት ታይም ላይ ሰዓት ጀምሮ በቃ እዛ ጋር ማቆም አለባት እዛ ጋር ኦሬዲ የነበረው ላይክ ሜቢ 3 ወር ላይ ያወቀችው ከሆነ እርጉዝ መሆኗን እስከ 3 ወር ድረስ ከባድ ጠጪ ከሆነች unfortunately ኢፌክት ሊያመጣ ይችላል ግን ዋናው አንዴ ወይ ሁለቴ በዛ 3 ወራት ውስጥ ከጠጣች ብዙ አይነት ኢፌክት ሊያመጣ ይችላል ግን ኤኒ ታይም 3ኛ ሳምንት የሚሆን 3ኛ ወር or 6ኛ ወር ያወቀችበት ታይም ላይ እዛ ጋር መቆም አለበት ኤኒ ታይፕ ኦፍ አልኮል መጠጥ እና ማጥባት እስከምታቆምበት ታይም ድረስ አንዱ ይሄ ነው ሌላኛው ማስሬ ደግሞ ያልከኝ ከኦቲዝም እንዴት እንለየዋለን autism is totally ሌላ ስፔክትረም አንደኛ ነገር ኦቲዝም ኮዙ አልኮል አይደለም ዴፊኒትሊ በአልኮል ኦቲዝም አይፈጠርም ግን የተመሳሳይ አይነቶች ፊቸሮች ሊኖሩ ይችላሉ ከኦቲዝም ጋር ላይክ ኒውሮሎጂክ ላይ ላይክ ፊዚካል ላይ ኦቲዝም ምንም ችግር አያመጣም actually learning disability ላይክ ኮኦርዲኔሽን የጭንቅላትና የሰውነታቸው አብሮ ማካሄድ ላይ ያለው ችግር ተመሳሳይ ሊሆን ይችላል ስፒች ዲሌይ ኢሞሽናል ችግር or ሶሻል ኢንተራክሽን ላይ ተመሳሳይ ሊሆን ይችላል ግን የተለያየ ነው ኮዙ ፊታል አልኮል ሲንድሮም በአልኮል ነው የሚመጣው 100% ፕሪቬንት ማድረግ ይቻላል ምንድነው the only cause the only ማድረግ የምንችለው አልኮል አለመጠጣት እና ቶታሊ አቮይድ ማድረግ አልኮል መጠጦችን እርግዝ በሆነበት ታይም እና በመናጠባበት ታይም ላይ unfortunately autism prevent ልናደርገው አንችልም it's not እኛ የፈጠርነው ነገር አይደለም ጄኔቲክ ሊሆን ይችላል ኢንቫይሮንመንታል ሊሆን ይችላል ብዙ አይነት ብዙ ፋክተሮች አሉ ለኦቲዝም ግን definitely it's not an alcohol እና ልንከላከለው አንችልም እንትንላልና አሁን ሃርት አታክን ልንከላከል እንችላለን ኮሌስትሮል ሎወር ማድረግ ማነው ፕሬሸራችንን በመከታተል ስኳር ካለን ስኳራችንን በመከታተል ወፍራም ከሆነ በመቀነስ ኦቲዝም ግን እንደዛ አይደለም ዲኤንኤያችን ውስጥ ሊሆን ይችላል ያለው ኢንቫይሮንመንታል ውስጥ ሊሆን ይችላል ያለው ብዙ ነገር ውስጥ ሊሆን ይችላል ያለው እና it's not prevent የምናደርገው አይደለም አንዱ ሌላው የሚለየው ነገር ያ ነው ሌላ ያልከኝ ምን አይነት ሰፖርት አለ ኮሚኒቲ ላይ ብዙ አይነት ሰፖርቶች አሉ እንደ ያላችሁበት ኤሪያ ሄልዝ ቪዚተራችሁን ኮንታክት ብታደርጉ ዳይሬክትሊ ከፊታል አልኮል ሲንድሮም ጋር ዳይሬክትድ የሆነ ብዙ አይነት ሰፖርቶች አሉ እሱ የሚወስነው ልጁ ምን አይነት ሲምፕተም ምን አይነት ምን አይነት ሁሉም ሰው ሁሉ ነገር አለው ማለት አይደለም አንደኛው ስፒች ሊሆን ይችላል አንደኛው ኢሞሽናል ሊሆን ይችላል አንደኛው like unfortunately የፌሻል ገጾችን መቀየር አንችልም ግን አንድ እህታችን እንዳለችው ቅድም የአይን ችግር አላቸው የመስማት ችግር አላቸው እነሱ እንደነ ችግራቸው ሊንክ ያደርጉናል
ወላጆችም ሰፖርት ያደርጋሉ። ልክ እንደነዚህ አይነት ልጆች እንዴት አድርገን ማንከባከብ እንችላለን፣ እንዴት አድርገን ከሌሎቹ ልጆች ኢምፕሩቭ ያደረገ ኬር መስጠት እንችላለን፣ ከሌሎቹ ጋር ኮፕ እንዲያደርጉ ማለት ነው፣ ወደኋላ እንዳይቀሩ እና ኤክስፔክቴሽናችንም ትንሽ ዝቅ እንድናደርግ። ምክንያቱም ኦልሬዲ ኦኬ ከሆነ ለምንድን ነው ልጅ የማያወራ ብለን ራሳችንንም ልንበሳጭ እንችላለን። ኦኬ ይሄ ስለሆነ ነው፣ ስለዚህ እንዲያወራ በምን እንረዳዋለን? ስፒች ቴራፒስት አለ፣ የመብላት ችግር ካለው ሳልት፣ ብዙ አይነት እንትኖች አሉ። ግን ሄልዝ ቪዚተራችሁና ሎካል ጂፒያችሁን ኮንታክት ማድረግ ነው፣ ኤኒ ኦፍ ያወራነው ፊቸር ካያችሁ ማለት ነው። ጋብርኤላ ጥያቄ ያለሽ? ቅድስትና ጋብርኤላ ጋብርኤላ ግን መሰለኝ። የኔ ጥያቄ ትንሽ በዛ ይላል፣ ሰብሰብን ያደረኩት እንትን ስለ አልኮል ማለት በእናት በኩል አስቀድሞ መጠቀሟ አፌክት ላይ ያደርገ ይችላል አይችልም ስለሚለው ኦኬ ገብቶኛል። ግን ኢንፈርቲሊቲስ ላይ አፌክሽን ሊኖረው ይችላሉ የሚለው ጥያቄ ነው። ከዛም በመቀጠል የአባትስ አስተዋጽኦ አለ ወይ ያንን አይነት አውትካም እንዲመጣ? ማለት እናት ናት ምናወራ ያለ ነው ፕሬግናንሲ ላይ እናት መጠጣት የሌለባትን ያለባትን ነገር እያወራን ቢሆንም የአባት አስተዋጽኦስ አለ ወይ? እና ሌላውን ደግሞ ሀፍሊ ኦልሞስት ኤክስፕሌን ያደረግሽው ይሄ ፌሻል እንትኑ ካራክተሪስቲኩ ይቀራል ሎንግ ላይፍ ማለት ነው። ኦፍኮርስ ማለት በዛው አይነት መልኩ ነው የሚቀጥለው ወይንስ ኢምፕሩቭመንት ምን አይነት ቻንስ አለው? ከዛም ደግሞ በመቀጠል ኦፍኮርስ የአዲክሽን የልጆቹ አዲክሽን እንትን ፐርሰንቴጁ ምናምን የሚለውን ደግሞ ሌላው ትልቁ ጥያቄ ነው። ምን ያህል ኤክስፖዝድ ይሆናሉ? እና የኢንፈርቲሊቲው ማለት ኢንፈርቲሊቲ ለማምጣት አልኮል አቢዩዝም ሆነ ዩዝ ማድረጉ ኢንፈርቲሊቲ ሊያመጣ ይችላል። ሶዳት የፕሬግናንት እንትን የማርገዙን እድሉን ኤክስክሉድ ሊያደርገን የአባትስ እንትን ካለ አስተዋጽኦ ካለ አባት አልኮል የሚጠጣ ከሆነ እና ይሄ ፋሻሉ እንትን መቀጠል እንደማይችለው እና ይሄ ነበር ጥያቄዎች። አበዛውብሽ ይቅርታ። አይ ጥያቄ ደስ ይላል። ሁላችንም እንትን እናደርጋለን። ከአባት ብጀምር አባት እሷ እርግዝ ከሆነች በኋላ የሚጠጣ ማይጠጣ doesn't make a difference as long as እሷን አቢዩዝ የማያረጋት ከሆነ ማለት ነው። ሌላ ነገር ነው እሱ። እየጠጣ ሉክ አፍተር የማያረጋት ከሆነ ቤት ውስጥ ችግር የሚፈጥር ከሆነ ፋይናንሻሊ እንትን ችግር የሚያመጣ ከሆነ እሱ ያው ኦብቪየስ ነው። ግን ዳይሬክትሊ እንትን አያመጣም እሱ ኮንሰፕሽን ላይክ ልጁ በሚፈጠርበት ታይም ላይ እሱ የጠጣ ከሆነ የሚለው ጥያቄ ላይ ምንም እንትን ያመጣ። አንዳንዴ ሳይንቲፊካሊ ፕሩቭን አይደለም 100%፣ ግን አንዳንድ ሊትሬቸሮች እንትን ይላሉ የወንድ ዘር እንቅስቃሴውን ስሎ እንዲሆን ያደርገዋል። ኖርማሊ የወንድ ዘሩ ሄዶ ነው እንቁላሉ ላይ አታች አድርጎ ከዛ ልጅ የሚፈጠረው እና ያ የወንድ ዘር ስፒዱ ይቀንሳል። መሄድ በነበረበት ስፒድ ሄዶ እንቁላል ጋር አይደርስም እና ሳይደርስ ይሞታል። የአይነት ኢፌክት ሊፈጠር ይችላል አንዳንዴ ክሮኒክ አልኮሆሊክ ላይ ኤቭሪዴይ ጠጪ የሆነ ሰው ላይ ማለት ነው። አንድ እሱ ነው። ሁለተኛው ፌሻል ኤክስፕሬሽኑ ሎንግ ላስቲንግ ነው። አንፎርቹኔትሊ ፌሻል ኤክስፕሬሽኑ ሎንግ ላስቲንግ ነው፣ ግን ብዙ አለስ በጣም ሲቪር ካልሆነ በስተቀር ብዙ ኖቲስ የማይደረግ ይሄ ኖርማል የሆኑ ፊቸሮች አሉ። ላይክ ብዙ ሰዎች እንደዚህ አይነት የኖርማል እንትኖች አላቸው። ላይክ ላይኛው ከንፈር አነስ ያለ፣ አፍንጫ ድፍጠጥ ያለ፣ አይን እንትን የሆነ እና ፊትም ያነስ ያለ እሱ ትንሽ ፊት ነው ያለው የምንለው አይነት፣ ግን እሱ ሎንግ ላስቲንግ ነው። ሁሉም ፊቸሮች ሎንግ ላስቲንግ ናቸው፣ እንትን የሚደረጉ አይደሉም። አንፎርቹኔትሊ ይሄ ኖ ሲያርግ ይወጣል ላይክ እንትን ይቀየራል የሚለው አይነት አይደለም። ሁሉም እስከ ህይወታቸው አብሮት የሚኖሩት ነገር ነው የሚሆነው። ጠፋብኝ አንድ ጤሽን አንድ ነገር የፊውቸር እንትን የወደፊት ኖ አዲክሽን እንትን ላይ የመውደቃቸው እድልስ የልጆቹ ማለት ነው እንደዛም
እሱም አስተዋጽኦ አለው ወይ የሚለውን ነበር ጥያቄ። አንድ እሱና አንዱ ደግሞ ፈርቲሊቲ ላይ ችግር ያመጣል። ከመረገዙ በፊት ከመረገዙ በፊት ላይ ስንሄድ ፈርቲሊቲ ላይ አንድ ክሮኒክ ጠጪ ከሆነች which is like harm ኖርማሊ ሰው የሚመከረው ወንድም ሴትም በሳምንት ውስጥ 14 ዩኒት አልኮል ነው መጠጣት ያለብን። 14 ዩኒት ማለት አንድ ቢራ 5% ከሆነ ካልኩሌት አድርገን አንድ ዩኒቱን እሱን ማምጣት ነበረብኝ። ዩኒቱን ለማወቅ አንድ ቢራ ለምሳሌ 5% ነው። አንዱ ቢራ 500 ml ከሆነ 500 ታይምስ 5% ሲካፈል ለ1000 እናደርገዋለን። ያ አሁን ዝም ብዬ አንድ ቢራን ካልኩሌት ላድርግላችሁና ኢዚ እንዲሆን ማለት ነው ለማውራት። 500 ml ታይምስ 5% divided by 1000 አንድ ቢራ አሁን ለምሳሌ 500 ml ከሆነ like a pint ማለት ነው። ብዙ ጊዜ ፓይንት 5 point something ነው እና 2.5 ዩኒት ነው አንድ ፓይንት ራፍሊ ማለት ነው። 2.5 14 ሲካፈል 2. ሶሪ ካልኩሌሽን ጎበዝ አይደለም። ወደ 6 ፓይንት ነው በሳምንት ለአንድ ሰው ራፍሊ እዚህ ጋር ካልኩሌት አድርገው የሚመጣው 5.6 ነው የሚመጣው። 6 ብዬ በወስደው 6 ፓይንት አንድ ሰው መጣ ይችላል። ከእርግዝና ውጪ ነው እያወራን ያለ ነው እና ከማጥባት ውጪ። ከዛ በላይ የሚጠጣ ሰው ሃዛርድስ ድሪንኪንግ ኦቨር እየጠጣ ነው ማለት ነው። ኦቨር የሚጠጣ ሰው ደግሞ የጉበት ችግር ያመጣበታል። ጉበት ችግር ሲመጣ ደግሞ የደም መቅጠንና የደም መርጋት ችግሮች ይመጣሉ። ያ ኢንዳይሬክትሊ እርግዝና እንዳይፈጠርና ከተፈጠረም ቶሎ እንዲወጣ ብዙ እንዳይቀመጥ ብዙ ጊዜ ላይ ፉሊ ልልሽ የፈለኩት ዳይሬክትሊ አይደለም እርግዝናውን አፌክት የሚያደርገው ግን ኢንዳይሬክትሊ ቦታው አመቺ እንዳይሆን ያደርገዋል፣ ይወጣል ማለት ነው ልጁ ሊቀመጥ። ምክንያቱም ብዙ ነገሮች ጉበት ጋር ችግር አለ፣ የደም መርጋትና መድማት ላይ ችግር አለ። ስለዚህ ማስቀመጥ አይችልም፣ ያ ማህፀን ይወጣል። በዛ ላይ ፈርቲሊቲ ያደርጋል። ምቹ አይሆንም። እሺ በጣም አመሰግናለሁ። እና ፊውቸር አዲክሽን ፐርሰንቴጁ እርግጠኛ ነው ወይ? ጥያቄ አለሽ ወይስ ልሂድ? ነው ጥያቄ የለኝም። በኋላ ላይ ጨምሬ ጠይቃለሁ። ቅድም እጄ እንዳረኩት ቆይቶ ነው። አንድ ከጨረሱ በኋላ ጠይቃለሁ። አሁን እንግዲህ ብዙዎቹ ስላወራን ብዙ ስላይድ እየተመለሰ ነው። ስለዚህ ዝም ብዬ ኔክስት ላለው ምን ያህል አልኮል ነው የሚፈቀደው? 0% ምንም ነገር አይፈቀድም። እርግዝና ወቅትና እና እናጠባበት ታይም ላይ ማለት ነው። የትኛውም አይነት ሌቭል 0.0005% ራሱ ቢሆን it's not safe. Common misconceptions ቅድም ያወራናቸው certain kinds of alcohol are okay to drink like ቅድም እንዳለው like ጠላ ጥሩ ነው ለጡት፣ ካማረሽ ሽታ ያወጣበታል ልጁ፣ ትንሽ ጎንጨት በይ የምንላቸው ነገሮች አሉ ቤት ውስጥ ማለት ነው። which is absolutely wrong ማለት ነው። እሱን ለእርግዞችም ቴምፕት አታርጓቸው። እርግዝቶንም ፕሊዝ እንትን እንዳትሆኑ። ልጁ ጥቁር ቢሆን ይሻላል ሽታ ሙሉ ለሙሉ፣ ምክንያቱም it's fake እንደዛ ነው። አሁንም ቆማለች ኢንተርኔት ያደባክ መሰለኝ። ሁለተኛ ድሪንኪንግ ኢን ዘ ተርድ ትራይሚስተር ይሄ ማለት ቅድም ያወራሁት ነው። ከ6 ወር በኋላ ችግር የለውም ልጁ ኦልሬዲ አሁን ፎርም አድርጓል፣ ምንም ብትጠጪ ችግር አያመጣም። እሱም ልክ አይደለም። ድሪንኪንግ ስሞል አማውንት ኦፍ አልኮል ችግር የለውም፣ እሱም ችግር አለው። ሌላ ሜንሽን ያላደረኩት ነገር ምንድነው? አልኮል ቮላታይል በሽታም አልኮል አለ። ይሄ ማለት አሁን አረቄ አሁን በብዛት ስትሮንግ የሆኑ አልኮሎች ናቸው። ይሄ ላይ ምንሰራ ከሆነ አልኮል የምንጠነስስ ከሆነ ቤት ውስጥ አሁን ስፔሻሊ አረቄ፣ ዊስኪ፣ ቮድካ በጣም እንትናቸው የጨመረ እንትኖች በጣም እዛ ስራ ላይ ኢንቮልቭ የምናደርግ ከሆነ ወይ እዛ ኤሪያ ላይ የምንሰራ ከሆነ ቀድመን ነው ማቆም ያለብን።
ምክንያቱም በአፍንጫችንም የሚገባ ይሄ ሰው አጠገባችን ቢጠጣ ምናምን ኢትስ ኦኬ እሱ እንደዛ ብዙ እንትን ማድረግ የለብንም ግን ፋክተሪ ሌቭል ላይ ካለን እሱም አፌክት ያደርገዋል በሽታ ማለት ነው እንኳን በትንሽ ሌቭል ለመቅመስ እሱን ለማለት ነው and say no to alcohol yeah እየደጋገምኩት ነው supporting pregnant women who should support women in avoiding alcohol በዋነኝነት health care professionals ማንኛውንም እናቶች አጥቢና እርጉዞችን አለበት health visitors your GP or secondary level የምትሄዱ ከሆነ any doctor any health professionals nurses ይሄንን ሰፖርት ይሰጣሉ ፋርማሲስት ሁሉም አድቫይስ ይሰጣል ስለዚህ ማለት ነው ግን በዋነኝነት ችግር የምናመጣው ቤት ውስጥ ያለን ሰዎች ነን ፋሚሊ ሜምበርስ obviously አክሚዎች ማንም ጠጪ አይደለም ግን ቤት ውስጥ ያለ it's okay ሽታው ልጁ ሊወጣ ይችላል ሁላ ምንልበት ታይም አለ like አረ ልጁ እንዳይወርድ ውርጃ እንዳይመጣ ትንሽ ትቅመስ ነው ጓደኞች ጎረቤት ኮሚኒቲ ሊደርስ ቸርች አካባቢ ላይ ሶሻል ግሩፕስ ልክ እንደኛ አሁን እዚህ ቻት እንደምናደርገው እኛም መናገር አለብን ለሌላው ማለት ነው remember it's not a crime to drink during pregnancy crime አይደለም ያው እስር ቤት አያስገባም አይፈረድብንም ግን ያው it depends የአይምሮአችን አቀባበል ላይ like ያን የሚፈጠረው ልጅ በትንሽ ነገር ማቆም እየቻለን ግን ችግር እየፈጠርን ነው ለእድሜ ልክ የሚቆይ ችግር ማለት ነውና it's kind of mental ለህሊናችን ነው እንጂ it's not ህገ መንግስት ላይ የለም ባር ውስጥ ሄዳ ብትጠጣ አንድ ሴት አንድ እናት አይሆንም አትባልም yeah ጥያቄ አለኝ ዶክተር ባካ it's not a crime drinking alcohol ግን is it responsible ማለት when it comes social services ላይ as a parent አንቺ avoid ማታረጊ ከሆነ ችግር ሊፈጥርብሽ ወይ ሲወለድ የመነጠቅ ወይ ምናምን ሊያጋጥምሽ because it's not a crime to drink ግን ደግሞ responsible ካላሁን ልጆቻችንን if we don't take care ካላረግን social services በመሃል ትገባለች እና እኛ ማሟላት ያልቻልነውን ልጆቻችንን እስከመነጠቅ የምንደርስበት ጊዜ ሊያጋጥም ይችላልና አንድ እናት ገና በእርግዝናዋ carelessly alcohol የምትጠጣ ከሆነና በሚድዋይፎቹ በነርሶቹ ከተረጋገጠ ተነግራም ተመክራም አላረገችው yes it's not a crime ግን ደግሞ repercussion ወይ ደግሞ የሶሻል ሰርቪስ የመግባት መሃል ላይ ሊያጋጥም ይችላል ወይ ምን ይመስላል ይላል thank you ሲሳይ አሪፍ ጥያቄ ነው አሁን ከወለደች በኋላ ያጠባች አልኮል የምትጠጣ ከሆነ አልኮል ጠጥታ ልጇን የምትረሳው ከሆነ ልጇን በስርዓቱ ካፍተር ማታረግ ከሆነ that's like safeguarding concern እና እሱ obviously ልጇን ልትነጠቅ ትችላለች እሷም that's a crime ምክንያቱም ልጇን እዛ ጋር neglect ያደረገችው ነው ወይ ደግሞ abuse ያደረገችው ነው እሷ አልኮል intoxicate አድርጋ ራሷን ስለማታውቅ ማለት ነው እሱ that's a huge crime እሱ safeguarding concern ነው ፖሊስም involved ሊሆን ይችላል not only health visitors and her health professionals በእርግዝና ወቅት ላይ አልኮል ዲፔንደንት ከሆነች ዲፔንደንት ማለት አልኮል ስታቆም ይሄን actually ቅድም ይሽማል ነገር ነበረብኝ sorry thank you ስላነሳሽው አንዳንዴ ስፔሻሊ ቅድም ጋቢ መሰለች ጠየቀችው አላችሁ ቅድስት ገብርኤላ I think ኢንተርኔቷ ተቋረጠባት መሰለኝ ግን አለውኛ ሲሳይ አለው እሷ ናት የተቋረጠባት መሰለኝ ቆንጆ ላይ ነበር የተነሳ ነው ቆንጆ ቁልፍ ላይ ነበር እውነት ነው እንግዲህ I think በፕሬግናንሲ ታይም ላይ ሌጋሊ
የሚጠይቃት የለም ነው ያለችው። ግን አቢዩዝ ከተደረገ እኔ ራሴ ልጠይቃት እያሰብኩኝ ነበር። ላይክ ፓርት ኦፍ ሴፍጋርዲንግ ስለሆነ የሬስፖንሲቢሊቲ አለባቸው። ግን ደግሞ በራሴ አሁን ነጮች የሚሉት አለ በራሴ ሰውነት ማንም ሰው ማዘዝ አይችልም። ላይክ አቦርሽን አሁን ሲፈልጉ this is my body ይሉሻል። የራዳር ላይ ልትሆኝ ግን ግድ ያደርገዋል መሰለኝ። ፕሮባብሊ እኔ ማስበው ከማጥባት ታይም ላይ ሜቢ ይሄንን ኤክስፕሌን ታደርጓለች። በምታጠባ ግን ልጅ ኦልሬዲ ስለተወለደ እያጠባችሁ እና የምትጠጣ ከሆነ በሴም ታይም ልጁ ወደዛ አልኮሉን እየወሰደ ነው በጡት ወተት ማለት ነው። ከእናትየዋ ወደ ህፃን ይሄዳል። that means neglect ብዬ ነው እኔ የማስበው። I think ታጠባም ስቲል አልኮል ከወሰደች ኢንቶክሲኬትድ ስለሆነች obviously የዛን ልጅን የናቷን ላለመውጣት ስለምትችል ሶሪ በአካል እየተቋረጠች ነበር። እንዲያ ደግሞ ስለጣምን እያወራን ነበር። go ahead sorry ኔትወርክ ያስቸገረ በጣም ይቅርታ። ልክ ቅድም እንደሳውት ላይክ ሶሻል ሰርቪስ ኢንቮልቭ የሚያደርገው ወይ ፖሊሲ ኢንቮልቭ የሚያደርገው ኔግሌክት ካለ አይ ቲንክ አሁንም ጠፋው መሰለኝ አለው። አንቺ አለሽ? አዎ ፕሬዘንቴሽን ፖይንቱ ነው። ኦኬ አልቋል አክቹሊ ግን ዝም ብዬ ሼር ላድርገው። ግን እነዚህ ቲፖች አሉ እነሱ ሴቭ ብታደርጉ ይታያል አይደል? ሰፖርት ሊያስፈልጋት ጄኒዊንሊ ማቆም ላትችል ትችላለች። ላይክ በቃ ሺዝ ቢን ዱሪንግ ለብዙ አመት ስትጠጣ ነበረ። ካቆመች ሰደሊ የራሱ ችግሮች ያመጣሉ። ኮማ ውስጥ የመግባት ችግር ሊኖር ይችላል። የማንቀጥቀጥ ላይክ እንደ ሲዥር እንደ ኤፒሌፕሲ የምንለው አይነት ሲዥር ዴቨሎፕ ልታደርግ ትችላለች። ማስመለስ፣ ማስታወክ፣ ትኩሳት፣ ማስቀመጥ ብዙ አይነት ሳይድ ኢፌክቶች አሉ ድንገት አልኮል ማቆም ማለት ነው። እና በዲቶክሲፊኬሽን ሊሆን ይችላል ማቆም ያለባት። እሱ ሌቭል ምን ያህል ትጠጣለች ቅድም ያነሳሁትን ነው። ከ14 ዩኒት በላይ በሳምንት የምትጠጣ ከሆነ she might need help። ስለዚህ she needs to be referred ወደ አልኮሆሊክ አኖኒመስ ወይ for detoxification ወይ ደግሞ ሌላ ሆስፒታልም መተኛት ሊኖርባት ይችላል። ያ ቅድም ያልኳቸው የኤፒሌፕሲ አይነት ማንቀጥቀጥ ሲዥር አይደለም ማንቀጥቀጥ በሽታ እንዳይመጣባት ማለት ነው። ለተወሰነ ያህል ጊዜ ሆስፒታል ተኝታ አይቪ በደም መድኃኒት ሊያስፈልጋት ይችላል። እሱ በጣም ዴይሊ ጠጪ ከሆነች ነው። ግን ከወለደች በኋላ መጠጣት it's just የራሷ እንትን ነው ሪስፖንሲቢሊቲ ነው። እና እኛም እንደ ሶሻሊ ግዴታ አንዳንድ ህጎች መጻፍና እስር ቤት መግባት የለብንም። እርስ በርስ እንትን የምንደራረጋቸው ነገሮች አሉ። እንደዛ ነው ሰፖርት መደረግ ያለባት ኦር ያለብን። እዚህ ጋር አንዳንድ ቲፖች ጽፍ ያለው ቅድም የት ነው እንደዚህ አይነት ሰፖርት እናገኝ የምንችለው ብሎ ለጠየቀው ማስሬ እነዚህ ሁሉም እንትን አሉ። የበለጠ ግን የተለያየ ቦታ ስለሆነ ያለ ነው ሄልዝ ቪዚተሮቻችን ወይ ጂፒያችን ፋሚሊ ሜዲሲን የምናውቀውን የምንሄድበትን ዶክተር ብናማከር ለእኛ ቅርብና አቬለብል የሆነውን እንትን ይሰጡናል። ይሄ ግን ዩኬ ቤዝድ ለሆኑት በጣም አሪፍ። እኔ ጥያቄ እኔ ምናልባት ቅድም ጋቢ ካነሳችሁ ጋራ አምነሹ መሀል ላይ ተቋርጦብኝ ስለነበረ ከአዲክሽን ጋር በእርግዝና ወቅት ላይ የእናት ያው አልኮል መጠጥ መጠጣቱ ፊዚካሊ ከሚፈጥርባቸው ተጽዕኖ አንጻር እንደ ሎንግ ተርም ከዛ በተጨማሪ እንደ ከአዲክሽን ጋር የሚያመጣባቸውስ ምን ያህል ፖሲቢሊቲ አለው? ጥሩ ጥያቄ ነው። ልጁ አልኮል አዲክትድ ሊሆን ይችላል ወይ ከተወለደ በኋላ ነው አይደል? in long term like it might be like adult age ሊሆን ይችላል። sometimes በእናት በእርግዝና ጊዜ ያለው ነገራቸው ልጆች ላይ እንዲህ ፐርሰናሊቲ እንደዚህ አዲክሽን ምናምን ይወጣል የሚባልበት ነገር ስላለ ያን ከዚህ ጋር የምታያይዙ እና ኤክስፕሌን የምታደርግልን ነገር ካለ ዳይሬክትሊ አልኮል በእርግዝና ወቅትና ስታጠባ ስለጠጣ ልጁ ካደገ በኋላ አልኮል ጠጪ ይሆናል የለውም። ምንም
የለውም ግን ኢንዳይሬክትሊ ሪሌሽንሺፕ አለው ምንድነው ውስጥ ነው የሚያድገው ጠፋች ያላችሁ እኛ አለና ኢንተርኔት አገኝታችሁ ሆኗል I think still on ነው አለ ያው ወይ ፓወርፖይንቱ እየተሻማ ይሆናል ኢንተርኔቱ I think maybe a PowerPoint ቢቀርና እንዳለችው ካለቀ ይቻላል take off ሰላም ነው እሷ ስቶፕ ሼር ማድረግ አለባት but anyway ሰዓቱም እየደረሰ ስለሆነ I think በጣም ኢንትረስቲንግ የሆነ ዲስካሽን ነውና next week ብንቀጥለው በዛም በሲጋራ ስለባህላዊው ብዙ ስላልተነጋገር ነው ባህላዊው በብዛት ምን ያህል ኮሚኒቲ ተጽዕኖ ይፈጥራል ምንም አይደሽም ሸተተሽ ጠጪ ቅመሽ አንድ ጊዜ ምንም ማለት ኢቨን አሁን ስንወጣ አንዳንድ ቦታ ሶስት አድርግ ምናምን ስትሄጂ ጠጭልሻ እነዳለች አንድ ታዲያ ምን ልሻ ይይዛል እና ያን ከዛ የተነሳ እርጉዝ ሴት ደግሞ እናት ስትሆን ምን ያህል ተጽዕኖ ይፈጥራል በኮሚኒቲ ላይ ያንን ደግሞ እናወራው ይችላል ማካሪ እየመጣ በጣም ይቅርታ ኔትወርክ ዛሬ አይደል ነው ምን እንደው it's okay ሄሮዊን ወይ አለው ኦኬ ሌሎቹ ድራጎች ከተወለዱ በኋላም አዲክትድ የመሆን እንትን ያመጣሉ ህፃናት ላይ ኢቭን ከተወለዱ ላይክ ኒዮኔት ኤጅ ላይ እንዳሉ ራሱ ሰውነታቸው ያን ድራግ ለምዶ የዊዝድሮዋል ሲንድሮም ይይዛል እንትን የለውም እንደዛ አልኮያን ኢፌክት አያመጣም የሆነ ቦታ አንብቤ ነበረ ስለ ሜታዶን ፕሬናታል ውስጥ እንደውም በከፍተኛ አስፈልጎ ይሄን ነገር አንብቤ በጣም ተደናግጬ ነበርና ከዛ ጋር ሊንክ ዳርጌው ነበር ምክንያቱም የድራጉ ፋንታ አስፈልጓቸው ማለት ነውና እዛው ውስጥ የአልኮሉም ሲቹዌሽን ይሆናል እንዴት ነው እዛው ውስጥ ይኖራል ብዬ ነበር ያሰብኩት ማለት ነው እና ወደ 3 አመት ነው እንደዚህ ሆኖኛል ይሄን እንትን ኒውስ ካን አንብቤ ማለት ነው የፕሬናታል እንትን ውስጥ በጣም በከፍተኛ የሜታዶን እንትን ኒድ አስፈልጎ ልጆቹ ኦሬዲ አሁን አንቺ እንዳልሽው የአልኮል ተጠቃሚ ማን ነው የድራግ ተጠቃሚ በከፍተኛ ስለነበሩ ቤተሰቦቻቸው የዛ እንዴት ነው እንትን ነው ተቸግረው እንደነበረ ነውና ከዛ አንፃርም ስለ አልኮልም ነበረ ጥያቄ ኦኬ እንግዲህ አውስ ነው ማለት ልክ ነሽ እንደዛ አሉ ብዙ አክሲደንታሊ ልክ እንደ አንቺ እንዳልሽው ወይ ኢንቴንሽን እየተቆራረጠ ነው መሰለኝ ከቅድስት ነው ያወሰደችው መሰለኝ ቅድስት ያንቺ ተሰራ አይገርም እንግዲህ ጠቅለል ስናደርገው በጣም ጠቃሚ የሆኑ መረጃዎች ናቸው ያለንን ግንዛቤ ከፍ የሚያደርግ ነው ብዙ ነገር ተረድተናል የመጠጥ ያለው እርግዝና ተጽዕኖ ከፍተኛ ቀውስ በቤተሰብ ደረጃ እንዲሁም ህይወትን የሚያመሰቃቅል እንደሆነ በጥልቀት ያየንበት ነው እንደውም ልጅ እስከ ማስወረድ እንዲሁም ያልዳበረ ህፃን እንዲወለድ እንዲሁም በህይወት የሚቆይ ለረጅም ጊዜ አብሮት የሚኖር ስንክሳሮች እንደሚኖሩት ተጽዕኖ እንዳለ የተረዳንበት ነውና ሌላው ደግሞ በስደት ዓለም በተለያየ ሀገር ላይ የምንኖር አበሾች ይህንን በመገንዘብ ልጆቻችን ላይ ምናልባት እንደዚህ አይነት ምልክቶች ካሉ ግንዛቤያችንን በማሳደግ ያለውን ክፍተት በአግባቡ በሚመለከተው የድጋፍ
ድጋፍ ለማግኘት ትልቅ ፈር የሚቀድ ትምህርትን ያገኘ ነው። በደንብ ሌላ ጊዜ ይሄንን የመጠጥና እርግዝናን የተመለከተ ፕሮግራም ይዘን እንመጣለን። ሌሎችም ሐሳቦችን እንዳስሳለን ብዬ ገምታለሁ። እስቲ ምን ተሰማችሁ? ምን ገበያችሁ? እኔ እንኳን ብዙ ነገር ነው የተማርኩት። ምን ያህል ይሄ ፌሻል ኤክስፕሬሽን የሚያመጣው ነገሮች ባቀውም ሪፕሪኬሽን እንዳለው ተጽዕኖ እንደሚያመጣ ቢረዳኝም ግን ይሄን ያህል ፊዚክሊ የሚያሳይ አይመስለኝም ነበረ። ሰው ዛሬ ማታ ብዙ ነው የተማርኩት። ዶክተር በአካል የለችም፣ ግን በጣም ላመሰግናት እፈልጋለሁ። በሚቻል ደግሞ ኔክስት ታይም ሜቢ ስለ ባህላዊ የሆነ መጠጦች ምን ያህል ደግሞ ተጽዕኖ አሏቸው ወይ ችግር ይፈጥራል የሚለውን ለዛ ለህብረተሰባችን የሚያግዝ የሆነ ጥያቄ መቅረብ ቢችል ደስ ይለኛል። ታንኪ ሚት ነህ መሰለኝ። ይቅርታ። በጣም ውጤታማ የሆነ ውይይት ነው ያደረግነው። እንግዲህ ይህ ለብዙዎች ተደራሽ እንዲሆን ጠንክረን እንሰራለን። ሁላችሁም በመሳተፍ ይህ ወደ ፍሬ እንዲወጣና የአማርኛ ፕሮግራም ተመልሶ በአዲስ መልክ ተጠናክሮ እንዲመጣ ላደረጋችሁ ጥረት በማመስገን የማህፀን በአማርኛ የማህበረሰብ ብዙሃን ሚዲያ መጀመሩን እናበስራለን። ሁላችሁም በያላችሁበት መልካም ሳምንት ይሁን። ዘውትር እሑድ እንገናኛለን ብዬ አስባለሁኝ። መልካም ሳምንት እንዲሆንልን ተመኘሁኝ። ሲሳይ የምታስተላልፊ መልዕክት ካለ ለመጨረሻ ጊዜ ልስጥሽ። ካሁን በሚቻል መንገድ ካሁን ወዲያ እሑድ የአማርኛ ፕሮግራም ሳናቋርጥ እንደ ትግርኛውም እንደምታውቁት ብዙ ሰው ነው የሚከታተለው። ሐሙስ በትግርኛ ሲተላለፍ እሑድ ደግሞ በአማርኛ እንድናስተላልፍ እንሞክራለን በሚቻለን አቅም። ይህንን ነው እንላለን፣ እንደምንችለው እናደርጋለን። ቅድስትና ገብርኤላ ደግሞ የምትሉት ካላችሁ፣ ሰላማዊትን በባክግራውንድ ስላለሽ የመጀመሪያችን ስለሆነ ይቅርታ አድርጉልን። ሁሉንም እንደፈለግነው ባይሆንልን ግን ደግሞ እንደ ጀማሪ ነው። ታንክ ዩ። ይበልጥ ደግሞ ተመልካቾች ሀሳብ ኮሜንት በመስጠት ፕሮግራሙ የተሻለ እንዲሆን አስተያየት በመስጠት እንድትደግፉ፣ እንዲነሳላችሁ እንዲጋበዙ የምትፈልጓቸው እንግዶችም ካሉ በተቻለን አቅም ለመድረስና ተደራሽ እንዲሆን እንሞክራለን። በአካል ተመልሳለች። በአካል የምትዩ ነገር ካለ እንግዲህ ስለ ፕሮግራሙ ጠቀሜታ እያወራን ነበር እና ምን ያህል እንደገበየን እያወራን ነበር። በጣም ይቅርታ ኔትወርኬ በጣም አስቸገሪ። ቴንክ ዩ እናንተም ኢንቫይት ስላደረጋችሁኝ እና ሆፕፉሊ የሆነ ተማምረናል። እኔም ብዙ ነገር ተምሬያለሁ ዛሬ። ጥያቄ ያልመለስኩት ካለ አሁን መመለስ እችላለሁ ወይ በኋላም ቴክስት ግሩፕ ላይ ብታስቀምጡ በኋላም ልመልስ እችላለሁ። ቴንክ ዩ አመሰግናለሁ ለማለት ነው። በጣም እናመሰግናለን። መልካም ሳምንት።